እንዳፈቅር ያደረከኝ ልቤን ገዝተህ ቆይ አንዴ ላናግራት። ሚኪ ምን ሆነሽ ነው? ምን አለበት ትንሽ እንኳን ትኩረት ቢሰጠኝ። ስራ በዝቶበት እኮ ይሆናል። ቆይ ለምን አትረጁም? ምን ሆነ ነው? አንተ ራሱ ምን ሆነ ነው? በጣም ተጨናንቀሃል። ምንም ጊዜ የሰጣት አይደለም። መደወሉን ተይው እሺ። ሰሞኑን እኮ ጭራሽ ረስቶኛል። እኔን ግራ ይገባኝ። አጠገቡኝ እንኳን እንዴት አያኝ። በቃ ተረጋጊ። ነው አሁን እንሂድ። ለጂም ቤቴ ኬብል ፈልጌ ነበር ማግኘት አልቻልኩም። አንድ በመከራ ባገኝ እሱም ደግሞ ዋጋው አይቀመስም። ይሄ ነው እንዲያሳሰበ? አዎ በጣም ተጨናንቄያለሁ እንጂ አንቺ ማስደበር ፈልጌ አይደለም። እኔ መፍትሄውን አውቃለሁ። ደግሞ መፍትሄው ለሱ ብቻ አይደለም ለእናንተም ጭምር ነው። ለጂም ቤታችሁ ኬብል እያጣችሁ ተቸግራችሁ ወይስ ደግሞ ገበያው ላይ ያለው ዋጋ አስመርሯችኋል? እንግዲያውስ ይሄንን የሚቀርፍ እኛ ጋር ቆንጆ የተባለ ኬብል በ6 ይዘንላችሁ መተን ከ100 ሜትር በላይ ደግሞ ለምትገዙ ዲስካውንት አለን። የምርሽ ነው? እሺ ነው ማግኘት የምችለው? ስልካቸው ካፕሽን ላይ አለ። እንዲሁም እኚህን የመሳሰሉ ፕሌቶች እኛ ጋር በተመጣጣኝ ዋጋ ያገኛሉ። ካፕሽን ላይ ባለው ስልክ ይደውሉልን። እናንተስ ምን እየጠበቃችሁ ነው? ካፕሽን ላይ ባለው ስልክ ይደውሉና ከጭንቀት ይገላገሉ።